ሰላም ሰላም ጋይስ እንዴት ናችሁ? ዲጄ ስቴፎን ዘስትራክ ነኝ። ዛሬም በሌላ ቪዲዮ እና በሌላ ትምህርት በድጋሚ ተመልሻለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ዛሬ በቨርቹዋል ዲጄ የተለያዩ ነገሮችን የምናይ ነው የሚሆነው። ለመጀመሪያ ጊዜ ፕራክቲስ እናደርጋለን። ሙዚቃዎችን እያስገባ እንዴት ማጫወት እንደምንችል፣ ትራንዚሽን ምን ማለት ነው፣ ቢፒኤም ምን ማለት ነው፣ ፒች ምን ማለት ነው፣ አውቶሚክስ ምንድን ነው፣ እንዲሁም ፕሌሊስታችንን እንዴት ነው ክሬት እና ኦርጋናይዝ ማድረግ የምንችለው የሚለውን ዛሬ በስፋት የማሳያችሁ ነው የሚሆነው። የትም እንዳትሄዱ ተከታተሉ። እሺ ጋይስ ቨርቹዋላችን ይህንን ይመስላል። ባለፈው እንግዲህ ስለ ቨርቹዋል ኢንተርፌስ አንዳንድ ነገሮችን ነግሬያችሁ ነበር። ያላያችሁት ካላችሁ እየተመለሳችሁ ቪዲዮን ማየት ትችላላችሁ። ዛሬ በዋናነት ሙዚቃ አስገብተን እንዴት ፕራክቲስ እንደምናደርግና ወሳኝ ነገሮችን የማሳያችሁ ይሆናል፣ በፕራክቲስ ማለት ነው። በመጀመሪያ አንድ ሙዚቃ እንዴት እናስገባለን ስንል እሱን የማሳያችሁ ይሆናል። እኔ ጋር ሚኒማይዝ በዚህ ጋር ናት ያለችው፣ ዊንዶ ላፕቶፕ ጋር ግን እዚህ አካባቢ ነው ያለው። ስለዚህ በዚህ አንድ ጊዜ እንደዚህ ይወጣለው። ስለዚህ እዚህ ጋር ያዘጋጀሁት ሙዚቃ አለ፣ የራሴ ሚክስ ነው። ምክንያቱም ኮፒራይት የሚለኝ ዩቲዩብ ላይ ሌላ ሙዚቃ መጠቀም አልችልም። ሶ እንደዚህ አድርጌ ወደ ቨርቹዋሉ አስገባለሁ። አንድ ጊዜ ይዛችሁት ቀጥታ ወደ ሶፍትዌር ውስጥ ታስጠጉት፣ ወደ ሶፍትዌር ውስጥ ያስገባላችኋል ማለት። ከዛ አምታችሁ እዚህ ጋር ድራግ ታደርጓት፣ ኦልሬዲ ገባ ሙዚቃችሁ ማለት ነው። በድጋሚ ላሳያችሁ። አንድ ጊዜ እዚህ ጋር ሚኒማይዝ ታደርጋላችሁ። በድጋሚ ሌላ ሙዚቃ አስገባ፣ እዚህ ጋር አንዴ ክሊክ ታደርጓታላችሁ። ከዛ እንደዚህ ይዛችሁ ወደ ሶፍትዌሩ ጠጋ ስታደርጉት እንደዚህ ራሱ እንደዚህ ያስገባላችሁ። ከዛ ይዛችሁ ዴኩ ላይ ድራግ ታደርጉታላችሁ፣ ይገባል ማለት ነው። ሰው በሁለቱም ዴክ የተለያዩ ሙዚቃዎችን አስገብተናል። ቢፒኤም ማለት ምንድነው? ቢትስ ፐር ሚኒት ማለት ነው። ስለዚህ ቢትስ ፐር ሚኒት ምን ማለት ነው ስንል የሙዚቃውን ምት እያንዳንዱን ፍጥነቱን የሚቆጥርልን ማለት ነው። እዚህ ጋር የምታዩት ቁጥር ቢፒኤም ይባላል። ለዲጄ በጣም ወሳኝና ለአንድ ሙዚቃ ወሳኝ የሆነ ነገር ነው። እዚች ጋርም 122ቱን ለእናንተ ለማሳየት ሲባል ተመሳሳይ ቢፒኤም ነው ያስገባሁት። ሶ ቢፒኤማችን ይህን ይመስላል። ነገር ግን ሲንክ ስላደረገ ነው አሁን ይሄኛውን እዚች ጋር እንደምታዩት አንድ ጊዜ ክሊክ ባደርገው ወደ ትክክለኛው ቢፒኤም ይወስደናል ማለት ነው። 122 ነው ትክክለኛ ቢፒኤም። እዚች ጋር ያለው 120 ነው። አንድ ጊዜ ሲንክ ስናደርገው ሁለቱም 120 ይሆንልናል። የሁለት ቢፒኤም ልዩነት ስለሆነ ምንም ለውጥ አያመጣም ሙዚቃችን ላይ። ሶ ለማጫወት ምንድነው የምናደርገው? በመጀመሪያ እዚች ጋር ያለችዋን ፕሌይ ፖዝ በተን ባለፈው እንዳልኳችሁ ለማስጀመር ወይም ደግሞ ለማቆም የምናደርገዋን አንድ ጊዜ ስናንቃት ሙዚቃችን ይጀምራል ማለት ነው። እቺን ክሮስ ፌደር አንድ ጊዜ ወደዚህ ነው የምናደርጋት። አንዴ አስጀምረናል፣ አንዴ ደግሞ ሙዚቃውን አቁመናል። ሶ ይህን ወደዚህ በምናደርግበት ሰዓት ይህን ብናጫውተውም ድምፁ አይወጣም ማለት ነው። ባለፈው እንዳሳየኋችሁ አንድ ጊዜ ይህንን ወደዚህ ስናደርግ ይሄኛው ወደ ማጫወቱ ይሄዳል፣ ወይም ደግሞ ድምፁ ላውደር እየሆነ ይሄዳል ማለት ነው። ሶ ፕሌይ ፖዝ ይህን ካልን እችን መሀል ላይ እናደርጋታለን። እዚህ ጋር ምን እናደርጋለን? ለመጀመሪያ ምልክት ለመያዝ ያክል እዚህ ጋር ሆትኪ ነግሬያችኋለሁ። ምልክት የምንይዝበት ቦታ ነው። አንድ ጊዜ የመጀመሪያ ሆትኪያችንን እንደዚህ እንይዛለን። ሆትኪ እንደዚህ ከያዝን አንድ ጊዜ እሷን በምንነካበት ሰዓት እሷን ታስጀምርልናለች። ወይም ደግሞ ያው ደጋግመን እንደዚህ ማስጀመርና ማጫወት እንችላለን። እንዲሁም ሉፕን አሳየቻችሁ ነበር ከዚህ በፊት አስሮ ሙዚቃ እንዴት እንደሚደጋግምልን እሱንም የማሳያችሁ ይሆናል። በአራት እናስረዋለን። ራሱ አሁን እየደጋገመው ነው። ኢንትሮ እንደዚህ እየደጋገመ እዚህ ጋር ሌላ ሙዚቃ አስገብታችሁ በራሳችሁ አይዲያ እየፈጠራችሁ ሚክስ ማድረግ ትችላላችሁ ማለት ነው። በ8 ስናደርገው እያረዘመው ይሄዳል። በ16ም ስናደርገው እንደዚሁ እያረዘመው ይሄዳል ማለት ነው እንደምታዩት። ነገር ግን ምንድነው መደጋገሙን አያውቀውም። ሶ ይህንን ይመስላል። ሉፕ ይህንን ይመስላል። ሆትኪ ይህንን ይመስላል። ስለዚህ ፕሌይ ፖዝ ይህንን ይመስላል። ሲንክንም እናያለን። አንድ ጊዜ እዚች ጋር ይሄ እንደዚህ እንተለበረ ፕሌይ ልበረውና እዚህ ጋር ልክ እንዳልኳችሁ ምልክት አንዴ እናስቀምጣለን። ቮሊዩም ፌደራችንና ኮዱን እንቀንሳለን።
ፕሌይ እንላለን ከዛ አንድ ጊዜ ሲንክ እንላለን ሲንክ ስናደርገው ኦሬዲ ገጥሞልናል ላሳያችሁ እንደምታዩት አመሳስሎታል በደንብ ይሄን በመጨመር ይሄንን አስያልን በመቀነስ ያንን ማስገባት እንችላለን ማለት ነው ሶ ሲንክ በመናደርግበት ሰዓት ልክ እንደዚህ ይሄኛውን እየቀነስን መሄድ እንችላለን እኩል ሁለቱም እየሄዱልን እንደምታዩት ሳይረባበሽ ሲንክ የሚጠቅመን ለዚህ ነው እኩል እንዲሄድልን አውቶማቲካሊ ያደርግልናል ብዙ ጊዜ በራሳችሁ ሲንክ እያደረጋችሁ ወይም ደግሞ ሲንክ ተጠቀሙ ቢፒኤማቸውን በማመሳሰል እንድትጠቀሙ ሪከመንድ ይደረጋል ነገር ግን ጀማሪ ከሆናችሁ ይሄንን ሜተድ መጠቀም ትችላላችሁ ልክ ድምፁ ሲገባ ለሙሉ የዛኛውን ድምፅ እንዘጋውና ማቆም እንችላለን ወደ ቦታው ከዛ እንመልሰዋለን ሙዚቃውን ፖስት ስላደረግነው ማለት ነው እንደምታዩት ነው እንደዚህ አይነት ትራንዚሽኖችን በሲንክ መጠቀም እንችላለን እዚች ጋር ክሮስ ፌደራችን ምንም ሳናንቀሳቀስ በቮሉም ፌደር ብቻ እየተጠቀምን ነው ይሄን ትራንዚሽን ያደረግነው ማለት ነው ሶ ሙዚቃዎችን እንደዚህ ያደረገን ነው ማጫወት የምንችለው ማለት ነው እዚህ ጋር የተለያዩ ሙዚቃዎችን እያስገባን ልክ በዚህ ሁኔታ ሙዚቃዎችን ማጫወት እንችላለን በጣም ቀላል መንገድ ነው ሶ ሌላ ማየት ያለብን ምንድነው ይሄንን ሙዚቃ ወይም ማፍጠን ወይም ደግሞ ቀስ አድርጌ ላጫውት ካለም ፒቾቹን እንደዚህ ወደ ኋላ መልስ ያደረግን ማጫወት እንችላለን ሶ እስከ 5-4 ያደረገን ልዩነቶችን እየፈጠርን ቢፒኤሙን ማለት ነው እንደዛ እየፈጠርን ብናጫውት ምንም ችግር የለውም ስለዚህ ይው አንቺም ከኔ ሆነሽ ቢፒኤም ምንም ያደረገው ነገር የለም ነገር ግን ኪውን እንዳይቀየርብን ምን እናደርጋለን እዚህ ጋር ኤምቲ የምትላለች እሷን አንድ ጊዜ ክሊክ ካደረግናት ኪውን ይቀይራል ያቀጥልብናል ላሳያችሁ ለምት ይቀይራል ስለዚህ ወደ ኋላ በሚጎትበት ሰዓት እየቀየረው ነው ስትኪሳ ውጥረቱ የኑረው ይቆየናል እቺ ግን አንድ ጊዜ ከነካሻት ትክክለኛው ይሁን አፈጥኗል እንጂ ኪውን አይቀይረው ሶ ይሄ ሁሌ መብራት አለበት ማለት ነው ትክክለኛ ቢፒኤም እቺ ጋር ማለት ለስነባት ወደ ትክክለኛ ቢፒኤም ይወስዳቸዋል ማለት ነው በዚህ ሁኔታ የተለያዩ ሙዚቃዎችን እያስገባን በግራና በቀኝ ያሉትን ማጫወት እንችላለን እንዲሁም በክሮስ ፌደር እንዴት ማጫወት እንደምንችል በድጋሚ አንድ ጊዜ ላሳያችሁ እዚህ ጋር ለምሳሌ ከመጀመሪያ ብናስጀምርባት አንድ ሙዚቃ አለን እንዲሁም እዚህ ጋርም እቺን አሳልፈን ሌላ አንድ ቦታ መያዝ እንችላለን ላሳያችሁ It's me DJ Steve on the track እዚህ ጋር እንደምታዩት ልክ አንደኛው ቨርስ የመጀመሪያ ቨርስ ሲጀምር እዚህ ጋር ማስጀመር እንችላለን አንድ ጊዜ ልክ እንደዚህ ማለት ነው እናደርጋለን እናደርጋለን እዚህ ጋር እናደርገዋለን ምክንያቱም ይሄ የግራው ዲክ ነው የተጫወተ ያለው ከዛ የቀኙ ነው የምናስገባው ስለዚህ አንድ ጊዜ ጋር ፕሌይ እናደርጋለን ከዛ ሲንክ እናደርጋለን አውቶማቲካሊ አመሳሰላለን ማለት ነው ግልጽነቷ ገደለኝ ወየው እንዲደምር ያላቀስ ወየው ከዛ በኩል ስለቀደም ዚለው እንደምታዩት እያስገባሁት ነው ወደዛ ምንም አይነት ቮሉም ሳልጠቀም ማለት ነው ቀስ እያደረጋችሁ እንደምታዩት ያኛው ሙዚቃ ገብቷል ማለት ነው ድምፁ ወይም ደግሞ ቮካሉ እስኪጀምር ድረስ ሙዚቃው ሙሉ ለሙሉ አለማስገባት ትችላላችሁ የተለያዩ የትራንዚሽን ፈጠራዎች አሉ እነሱም ደግሞ በሂደት የምናየው ነው እዚህ ጋር ፊልተር ያልኳችሁ ኢፌክቶችን ክላሪፊኬሽን እንደዚህ ያደርጋችሁ እንደምታዩት እንደዚህ መጠቀም ትችላላችሁ
መጫወት ደስ ይላል መደሰት ምን ይቀጥላል የተለያዩ ነገሮችን መስራት ትችላላችሁ። እዚህ ጋር ደግሞ ኢትዮዋችን አለ ሙዚቃውን እናስተካክልበት ብያቸዋለሁ። እዚጋው በጣም ድራሙ ከበዛ ወይ ቤዙ ከበዛ እንደዚህ መቀነስ እንችላለን። ይሄ እንደ ሙዚቃው ማስተር ይለያያል ማለት ነው። የሙዚቃው ሜተር ቆንጆ ከሆነ ምንም መንካት አይጠበቅብንም። አንዳንድ ጊዜ ሙዚቃው የታፈነ ሲሆን እንደዚህ ሀይሉን እየጫን ወይም ደግሞ ዞር እያደረግን ቆንጆ ሳውንድ እንዲወጣ ማድረግ እንችላለን። ከፍም ያለውን ነቀቅ እንዲያደርግልን ማድረግ እንችላለን ማለት ነው። እዚህ ጋር ያለው የማጫወት ሂደት ይህንን ይመስላል በቀላሉ ማለት ነው። እዚህ ጋር ሳይድ ሊስት አለን። ሙዚቃችንን ከቀጥታ ከዴስክቶፕ ወስደን ሳይድ ሊስታችን ላይ ማስቀመጥ እንችላለን ብያቸዋለሁ። ልክ እንደዚህ ማለት ነው። እዚህ ጋር ተደብቃብኝ ነው እኔ ጋር። ልክ በዚህ መልኩ ሳይድ ሊስታችን ላይ አስገብተን ሙዚቃዎችን ከዚህ ወደዚህ ወይ ደግሞ ከዚህ ወደዚህ ድራግ እያደረግን ማጫወት እንችላለን ማለት ነው። ሳይድ ሊስታችን ባለፈው እንዳልኳችሁ ለዚህ ነገር ነው የሚጠቅመን። እዚህ ጋር አውቶሚክስ የምትላለች አውቶሚክሳችን እንዴት እንደምንጠቀም ላሳያችሁ። አንድ ጊዜ እዚህ ጋር ክሊክ እናደርጋታለን። ከዛ አንድ ሙዚቃ እዚህ ጋር እየተጫወተ ነው። ይህ ሙዚቃ እዚህ ጋር እየተጫወተ ከሆነ እችኛዋን በተን አንድ ጊዜ ክሊክ እናደርጋታለን። እዚህ ጋር አያችሁት ሙዚቃውን ከታች ያደርጉታል ማለት ነው። ይሄ ሲያልቅ እንግዲህ እዚህ ጋር እስከ መጨረሻ እናደርጋለን። እንደዚህ እናደርገዋለን። ራሱ እያጫወተው ይመጣልና ማለት ነው። ሰሞት እዚህ ጋር አስገባልን ማለት ነው። የቀጣዩን ሙዚቃ እንደምታዩት ራሱ አስገብቶልናል። አቶሚክስ በጣም ወሳኝ ነገር ነው ቨርቹዋል ዲጄ ላይ። እንደምታዩት የትም ቦታ እንደዚህ ደርድራችሁ የተለያዩ ሙዚቃዎችን ደርድራችሁ ረፍት ማድረግ ትችላላችሁ። የተለያዩ ሙዚቃዎችን እዚህ ጋር መደርደር የሚጠበቅባችሁ ቀጣይ የትኛው ሙዚቃ ቀጣይ የትኛው ሙዚቃ ላድርግ እያላችሁ በራሳችሁ ማጫወት የምትፈልጉትን ሙዚቃዎች እዚህ ጋር መደርደር ብቻ ነው የሚጠበቅባችሁ። ከዛ እንደዚህ አውቶሚክስ ላይ ስታደርጉት ራሱ እየቀየረ ያጫውትላችኋል ማለት ነው። እዚች ጋር የተለያዩ አማራጮች አሉ። ኢንትሮን ሪሙቭ እያደረገላችሁ ያስገባላችሁ ወይስ እንዴት እያደረገ ያስገባላችሁ ያላችሁ የሚያሳያችሁ ወይም የሚያማራጥላችሁ ብዙ ነገሮች አሉ። እነዚህ እየቀያየራችሁ መሞከርና ማጫወት መደረግ ትችላላችሁ። ይህ ስማርት የሚለውን ነው የምንጠቀመው። ምክንያቱም በራሱ ብዙ ነገሮችን እንደዚህ የመጀመሪያ ማለት ነው ብዙ ነገሮችን ራሱ ሪሙቭ እያደረገ አስተካክሎ ያጫውትላችሁ። አውቶሚክስ ይህንን ይመስላል አለ። እዚህ ጋር ደግሞ ፎልደራችንን ክሬት የምናደርግበት ቦታ አለ። እንዴት ፎልደር ክሬት እንደሚደረግና ሙዚቃ እንደምናስገባ አሳያችኋለሁ። እዚች ጋር እንዴት ነው ፎልደር ክሬት የምናደርገው? እዚህ ጋር አንድ ጊዜ ማይ ሊስት የምትለዋን ትነኳታላችሁ። ከዛ ራይት ክሊክ አንድ ጊዜ ወይም ደግሞ ማክ የምትጠቀሙ ካላችሁ ራይት ክሊክ እንዴት እንደሆነ ታውቃላችሁ። አንድ ጊዜ እንደዚህ ታደርጋላችሁ። ከዛ አርሊስት የምትል ትመጣለች። አርሊስት ስትል እዚች ጋር የምትፈልጉትን የሙዚቃ አይነት አፍሮቢት ከሆነ ለመስራት የምትፈልጉት አፍሮቢት፣ ሂፕሆፕ ከሆነ ሂፕሆፕ፣ አማርኛ ከሆነ አምሃሪክ ብላችሁ ትጽፉለታላችሁ። አፍሮቢት በሚል ላሳያችሁ። እንደዚህ ብዬ ኦኬ እለዋለሁ። ኦልሬዲ አንድ ፎልደር ክሬት አድርጌያለሁ ማለት ነው። እዚች ጋር በድጋሚ ሂፕሆፕ ከሆነ የምፈልገው አንድ ጊዜ ድጋሚ ማይ ሊስት የሚለውን ክሊክ አደርጋለሁ። ከዛ እንዳልኳችሁ ሌፍት ክሊክ አንድ ጊዜ ተነካላችሁ። አርሊስት ሂፕሆፕ ብላችሁ ጽፋችሁ ኦኬ ካላችሁት ኦልሬዲ ሁለት ፎልደር ክሬት አድርጋችኋል ማለት ነው። እነዚህ ፎልደሮች ላይ ክሬት ካደረጋችሁ በኋላ ሙዚቃውን እንዴት ማስገባት ትችላላችሁ? ለምሳሌ ከውጭ እንዳሳየኋችሁ ማንኛውንም ሙዚቃ ድራግ እያደረጋችሁ ማስገባት ትችላላችሁ። እዚህ ጋርም ሰርች እያደረጋችሁ ለምሳሌ አንድ ሙዚቃ አብዱኪያር ብዬ ሰርች ላድርግ። አብዱኪያር ብዬ ሰርች አደረግኩኝ። ሂፕሆፕ ነው ወይ ደግሞ አፍሮቢት ነው ብለን እናስብ። ስለዚህ ይህንን ሙዚቃ እንዴት አድርገን እንደዛ ውስጥ እናስገባለን? እንደዚህ እንይዛለን። እንደዚህ እንይዛለን። ከዛ ቀጥታ ወደ ፎልደሩ እንለቀዋለን ማለት ነው። እንደዚህ ስትነኩት
የአብዱኪያር ሙዚቃ ገብቷል። በመፈልጉበት ሰዓት እንደዚህ ከነበረ አንድ ጊዜ ቺን ክሊክ ስታደርጓት እንደዚህ ይመጣላችኋል። አፍሮቢት የሚለው ውስጥ ትገባላችሁ። ከዛ ያስቀመጣችሁት ሙዚቃ እዚህ ጋር አለ ማለት ነው። ሶ በዚህ መልኩ የተለያዩ ፎልደሮችን እዚህ ጋር ክሬት እያደረጋችሁ ቆንጆ በሆነ ሁኔታ ፕሌሊስታችሁን መስራት ትችላላችሁ ማለት ነው። ሶ እዚህ ጋር ሰርች በምታደርጉበት ሰዓት ደግሞ ላይብራሪያችሁ የምትፈልጉትን ሙዚቃዎች ያመጣላችኋል ማለት ነው። እዚህ ጋር ሰርች አድርጋችሁ ቅድም እንዳሳየኋችሁ ወንድሙ ብዬ እንደዚህ ሰርች በማድረግበት ሰዓት የወንድሙ ጅራን ከዚህ በፊት ቨርቹዋል ዲጄ ላይ ያጫወኳቸው ሙዚቃዎች እንደዚህ ያመጣልኛል ማለት ነው። ሶ ሰርች ባራችሁ ይሄ ነው። ሰርች በምታደርጉበት ጊዜ የተለያዩ ሙዚቃዎችን ያመጣላችኋል ማለት ነው። እዚህ ጋር በሌላ ሜትድ ሙዚቃችሁን ማግኘት የምትፈልጉ ከሆነ ወይ ደግሞ ክሬት ካላደረጋችሁ እዚህ ጋር ፕሌሊስት ከውጭ ሙዚቃችሁን ማስገባት የምትፈልጉ ከሆነ ከዚህ ሳትወጡ አንድ ጊዜ ቺካ ሎካል ዲስክ የምትለዋል ክሊክ ታደርጋላችሁ። ከዛ ዴስክቶፕ ወይም ደግሞ እናንተ ጋር ዴስክቶፕ ላይ ካስቀመጣችሁ ፋይሎቻችሁን ዴስክቶፕ ላይ ካልሆነ ደግሞ ሎካል ዲስክ የሚል አለ አይደለ? ዊንዶው ተጠቃሚ ለሆናችሁ ሎካል ዲስክ የሚለው ላይ አንድ ጊዜ ቺን ክሊክ ስታደርጓት የሙዚቃዎቻችሁ እያንዳንዳቸው ፎልደሮች ይመጣላችኋል። በዚህ መሰረት አንድ ጊዜ ክሊክ እያደረጋችሁ ሙዚቃዎቹን ታገኛላችሁ። ከዛ ድራግ እያደረጋችሁ ልክ እንደዚህ ማጫወት ትችላላችሁ። ድራግ እያደረጋችሁ ልክ እንደዚህ ማጫወት ትችላላችሁ ማለት ነው። ሶ ይህን ይመስላል የፕሌሊስት አሰራርና ሙዚቃዎቻችሁን እንዴት እንደምታገኙ። በቀጣይ ቪዲዮ ደግሞ የተለያዩ ትራንዚሽኖችን ያጫወትንና የዲጂ ቲፖችን የተለያዩ ሪሚክስ አይዲያዎችን ለእናንተ ይዤላችሁ እመጣለሁ። በድጋሚ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቪዲዮ ከጠቀማችሁት ለተለያዩ ሰዎች አስተማሪ ሊሆን ስለሚችል ሼር አድርጉላቸው። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን።